ዋና ዋና ዜናዎች የየዘርፉ ባለድርሻ አካላት የህብረተሰቡን ተጠቃሚነት ለማረጋገጥ የተጀመሩ ተግባራትን ከዳር ለማድረስ እንዲረባረቡ የዋቻ ከተማ አስተዳደር ምክር ቤት አስገነዘበም። በየአካባቢው የሚገኙ ህዝብን ከህዝብ የሚያስተሳስሩ እሴቶችን ማጠናከር ዘላቂ ሰላምን ለመገንባት በሚደረገው ጥረት የሚያበረክተው አስተዋጽኦ ላቅ ያለ መሆኑ ተጠቆመም። በክልሉ በፌዴራል መንግስት ተጀምሮ ያልተጠናቀቁ የመንገድ ፕሮጀክቶችን በፍጥነትና በጥራት እንዲጠናቀቁ በትኩረት እንደሚሰራ የክልሉ ርዕሰ መስተዳድር ልዩ አማካሪ አቶ ሰብስቤ ሻውኑ ገለጹ። የጤና ባለሙያዎችን ምክር በመከተል የወባ በሽታ ስርጭትን ለመከላከል በሚደረገው ርብርብ የድርሻቸውን እንደሚወጡ አስተያየታቸውን የሰጡ አንዳንድ የቢጣ ወረዳ ነዋሪዎች ገለጹ። የሚሉት ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በክልሉ በፌዴራል መንግስት ተጀምሮ ያልተጠናቀቁ የመንገድ ፕሮጀክቶችን በፍጥነትና በጥራት እንዲጠናቀቁ በትኩረት እንደሚሰራ የክልሉ ርዕሰ መስተዳድር ልዩ አማካሪ አቶ ሰብስቤ ሻውኑ ገለጹ። የሸካ ዞንን ከተለያዩ አካባቢዎች ጋር የሚያገናኙና ግንባታቸው የተጓተተ የአስፓልት መንገድ ስራ ያለበትን ደረጃ የሚገመግምና ቀጣይ አቅጣጫ ያመላከተ በየደረጃው የሚገኙ ባለድርሻ አካላት መድረክ በሸካ ዞን ቴፒ ከተማ ተካሂዷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የርዕሰ መስተዳድሩ ልዩ አማካሪ አቶ ሰብስቤ ሻውኑ የመንገዶቹ ግንባታ በወቅቱ ያለመጠናቀቅ በአካባቢው ማህበራዊና ኢኮኖሚያዊ እድገት ላይ ያሳደረው ተጽዕኖ ቀላል እንዳልሆነ አንስተዋል። የመንገዶቹ ግንባታ የተጓተተው በተለያዩ ምክንያቶች መሆኑንም በመጠቆም የክልሉ መንግስት ችግሩን በቅርበት እየተከታተለ መሆኑን የገለጹት የርዕሰ መስተዳድሩ ልዩ አማካሪ የድጋፍና ክትትል ስራዎችን አጠናክሮ እንደሚቀጥሉም አቶ ሰብስቤ አረጋግጠዋል። የክልሉ ርዕሰ መስተዳድር የመሰረተ ልማትና ኢኮኖሚ ጉዳዮች ዘርፍ አማካሪ አቶ ታምራት ቦጋለ በበኩላቸው ለፕሮጀክቶቹ መጓተት ምክንያት ናቸው የተባሉ ማነቆዎችን መቅረፍ በቅድሚያ ትኩረት እንደሚሰጥበት ገልጸዋል። የሸካ ዞን ዋና አስተዳዳሪ ተወካይና የዞኑ ጤና መምሪያ ኃላፊ አቶ ምሩ ወየሳ በበኩላቸው ከሶስቱም አቅጣጫዎች እየተሰሩ ያሉ የመንገድ ፕሮጀክቶች መጠናቀቅ በዞኑ ሁለንተናዊ እድገትን ለማስመዝገብ ትልቅ አስተዋጽኦ የሚያበረክት በመሆኑ በዘርፉ የሚስተዋሉ ማነቆዎችን መፍታት ጊዜ የሚሰጥ ጉዳይ ያለመሆኑን አስምረውበታል። የኢትዮጵያ መንገዶች አስተዳደርን ጨምሮ በየደረጃው የሚመለከታቸው አካላት በመድረኩ መገኘታቸውን የዘገበው የሸካ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የየዘርፉ ባለድርሻ አካላት የህብረተሰቡን ተጠቃሚነት ለማረጋገጥ የተጀመሩ ተግባራትን ከዳር ለማድረስ እንዲረባረቡ የዋቻ ከተማ አስተዳደር ምክር ቤት አስገነዘበም። ምክር ቤቱ ባካሄደው አንደኛ ዙር 8ኛ ዓመት 20ኛ መደበኛ ጉባኤ የፈጻሚ መስሪያ ቤቶች የ2018 በጀት ዓመት የመጀመሪያ ሩብ ዓመት የስራ ዘመን አፈጻጸም መክሯል። ባልደረባችን ታደሰ ወልደሰንበት ያዘጋጀውን ዘገባ እንደሚከተለው እናቀርበዋለን። የምክር ቤቱ መደበኛ ጉባኤ ከመከፈቱ አስቀድሞ በሞት ለተለዩት የከተማ ፖሊስ አባል ለነበሩት ኢንስፔክተር አበባው ፈለቀ የህልና ጸሎት አድርጓል። ምክር ቤቱ በመደበኛ ጉባኤው በ3 ዋና ዋና አጀንዳዎች ላይ የተወያየ ሲሆን የፈጻሚ መስሪያ ቤቶች የመጀመሪያ ሩብ ዓመት አፈጻጸም ሪፖርት በከተማ አስተዳደሩ ምክትል ዋና ከንቲባ አቶ ሆነኛው ታደሰ ቀርቦ ውይይት ተደርጓል። ሪፖርቱ እንደሚያመለክተው ከህዝብ የሚነሱ ቅሬታዎች መነሻ በማድረግ የተሰጡ ውሳኔዎች ተፈጻሚነታቸውን ከመከታተል አንጻር የተሻለ አፈጻጸም ተመዝግቧል። በከተማ አስተዳደሩ የተከናወኑ ያሉ የካፒታል ፕሮጀክቶች በተቀመጠላቸው ጊዜ ገደብና ጥራት እንዲጠናቀቁ ለመከታተል ታቅዶ ከ100 በላይ መከናወን መቻሉን ለአብነት ጠቅሰዋል። የከተማ ነዋሪዎችን የውሃ ተጠቃሚነት ለማረጋገጥ ማህበረሰቡን በማሳተፍ 250 ሜትር የውሃ መስመር ለመዘርጋት ታቅዶ ከ400 ሜትር በላይ መከወን የተቻለ ሲሆን ይህም የማህበረሰቡ ተሳትፎ የጎላ መሆኑን ያመለክታል ብለዋል። በሰላም ግንባታና ወንጀል መከላከል እንዲሁም በትራፊክ አደጋ መከላከል ዘርፍም የተሰሩ ስራዎች አበረታች መሆናቸው የተነሳ ሲሆን የማህበረሰቡና የጸጥታ አካላት ቅንጅት ጠንካራ እንደነበር ተጠቁሟል። በገቢ ልማት ዘርፍም የዘመኑን ግብ ለማሳካት በትኩረት የተሰራ ሲሆን ዘርፉ የተቀናጀ ርብርብና የላቀ ቁርጠኝነት እንደሚያስፈልገው የምክር ቤቱ አባላት አንስተዋል። የምክር ቤቱ አባላት ትኩረት የሚሹ ጉዳዮችን ያነሱ ሲሆን ስኬቶችን ማጠናከርና የተጠቆሙ ጉድለቶችን ማረም የቀጣይ ትኩረት መስክ እንዲሆን አሳስበዋል። ለህዝቡ አገልግሎት ከመስጠት አኳያ በማዘጋጃ ቤቶች የተጀመሩ ስራዎችን አበረታች ናቸው ያሉት የምክር ቤቱ አባላት ይህ ስራ ቀጣይነት እንዲኖረው አሳስበዋል። የዋቻ ከተማ አስተዳደር ምክር ቤት አንደኛ ዙር 8ኛ ዓመት 20ኛ መደበኛ ጉባኤውን በፈጻሚ መስሪያ ቤቶች አፈጻጸም ላይ በሰፊው ከመከረ በኋላ የተለያዩ ሹመቶችን በማጽደቅ አጠናቋል።
የጤና ባለሙያዎችን ምክር በመከተል የወባ በሽታ ስርጭትን ለመከላከል በሚደረገው ርብርብ የድርሻቸውን እንደሚወጡ አስተያየታቸውን የሰጡ አንዳንድ የቢጣ ወረዳ ነዋሪዎች ገለጹም። የወባ አጎበር እደላ ተግባር በሁሉም ቀበሌዎች እየተከናወነ መሆኑንም የወረዳው ጤና ጥበቃ ጽሕፈት ቤት አስታውቋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች። የወባ በሽታ ስርጭትን በመከላከልና በመቆጣጠር የህብረተሰቡን ጤና ለመታደግ የሚያስችሉ ስራዎች በየደረጃው እየተሰሩ መሆናቸው ይታወቃል። ስለ ወባ በሽታ መከላከል ለጣቢያችን አስተያየት የሰጡት አንዳንድ የቢጣ ወረዳ ነዋሪዎች የበሽታው ስርጭት ባለፉት ዓመታት በአካባቢያቸው በስፋት መታየቱን አንስተዋል። ወረርሽኙ በተከሰተበት ወቅት ቀድሞ ከመከላከል አንጻር የህብረተሰቡ ግንዛቤ አናሳ መሆኑ ተጽዕኖ እንዳሳደረም ጠቁመዋል። ህብረተሰቡ የወባ መከላከል ዙሪያ ላይ ግንዛቤ ሰጥቶ እየሰራ አይደለም። በየሳምንት መጸዳ ጽዳቶች አሉ፣ በየሳምንት መስራ ስራዎች አሉ። ይሄ ላይ ይቀርብናል። አሁን ወባ በአንድ ቤት አይደለም፣ ሁሉም ቤት ነው አንቆቁፋ የገባችው። ሁሉም ቤት ነው። ማንንም በቃ በቀን ግፋ ብል ከአንድ ቤት 3 ሰው 4 ሰው ነው የሚታመመው። ወባ ወረርሽኙ ከቆላ የተለየው የለም። አሁን በጣም ነው እየባሰ ነው የሚሄደው። ለዚህ ጥናት ተደርጎበት ነው ይሄን አጎበር ያመጣ ነው ስርጭት እንዲደረግ የተደረገው። በጤና ኬላዎች በባለሙያዎች በሚሰጠው ትምህርት የህብረተሰቡ ግንዛቤ ያደገ መምጣቱን የጠቆሙት ነዋሪዎቹ በሽታውን ለመከላከል በቁርጠኝነት እየሰሩ መሆናቸውን አመላክተዋል። የወባ አጎበር አጠቃቀም ቀደም ሲል ከነበረው እየተሻሻለ መምጣቱ የተጠቆመ ሲሆን ተጠናክሮ መቀጠል እንዳለበት አስተያየት ሰጪዎቹ አስገንዝበዋል። አጎበር ስርጭት ላይ እርግጥ ጤናዎችም ዞሮ ትምህርት እየሰጡ ነው። አጎበር ስርጭት ላይ ከዚህም በፊት የወሰዱት ወስዶ ያለ ቦታ ያለ ሲያደርጉ ምን ስሉ ይሄንን እየተከታተሉ ብዙ ስራ ሰርተዋል። እኛ ጋር ጥሩ ተሞክሮ አለ። ባለሙያዎች ምክር እየሰጡ ነው። ከዚህም በፊት አርሶ አደር ሳያውቅ ለገመድም ይጠቀም ነበር። ያለ ማወቅ ነው። ዋናው ነፍስ ነውና እዚህ ትምህርት እየሰጡ በአግባቡ በስልጠና መሰረት አልጋ ላይ አስረን ነው የምንጠቀመው። ይሄ አጎበር ብዙ ዋጋ ተከፍሎ የመጣ አጎበር ነው። ይሄ ለህዝብ ተብሎ የመጣ አጎበር ነው። ይሄንን አጎበር ወስደን በተሰጠን ትዕዛዝ መሰረት ወጥረን መጠቀም አለብን። የቢጣ ገነት ከተማ ጤና ጣቢያ ባለሙያ ወይዘሮ ብርቱካን ብሩሴ እንደገለጹት ከሆነ ህብረተሰቡ የወባ አጎበር በአግባቡ እንዲጠቀም ሙያዊ ድጋፍ እየተደረገ ነው ብለዋል። አጎበርን በአግባቡ ከመጠቀም አኳያ የህብረተሰቡ ግንዛቤ ከጊዜ ወደ ጊዜ ያደገ መምጣቱንም ባለሙያው አንስተዋል። አጎበር አሁን እንግዲህ ይሄኛው ገና ነው፣ በመስቀል ላይ ናቸው። ፊት የወሰዱት እንግዲህ ከዚህ ከ3 አመት በፊት የወሰዱትም እኛ ቤት ለቤት ዙረን አሰቃቀሉን እያየን እንዴት ተሰቅሎ እንደሚጠቀሙ አሁን የኛ ህዝብ እንግዲህ በግንዛቤ ነው ሁሉ ነገር እየሰራ ያለ። በለበት ሳይሰቅሉ ያስቀምጡት ሰርተን እኛ ሂደን ፈተን ሰቅለን እያሳየን አጎበር የደረሳቸው ሰዎች 2017 ትንሽ የአጎበር እጥረት ፊት 2015 የታደለው አጎበር ትንሽ እጥረት ስላለው የወሰዱት በስንስራት ሰቅሎ እየተጠቀሙ ናቸው። የወረዳው ምክትል አስተዳዳሪና ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ተክላብ አየለ በበኩላቸው ከቅርብ ዓመታት ወዲህ በወረርሽኝ መልክ ከታዩ በሽታዎች አንዱ የወባ በሽታ መሆኑን ጠቁመዋል። ወረርሽኙን ለመከላከል መንግስት ባስቀመጠው አቅጣጫ የትንኝ መራቢያ ስፍራዎችን የማዳፈንና የአካባቢ ጽዳት ስራዎች በስፋት ሲሰሩ መቆየታቸውን ኃላፊው አንስተዋል። ከ2016 መግቢያ ጀምሮ እንግዲህ በጣም ዓለም አቀፍ የአየር ንብረት ለውጥ ካሳደረው ተጽዕኖ አንጻር ሀገራችንም አንዷ ተጠቂ ነች። ያ ካስከተለው አንዱ በጣም ከባድ ወረርሽኞች የተከሰቱ ነው። ከዛ ውስጥ አንዱና ዋነኛው በአሁኑ ሰዓት ማህበረሰባችን በጣም እያጠቃ ያለው የወባ ወረርሽኝ ነው። ይህን ወረርሽኝ ለመቀልበስ እንግዲህ በመንግስት ደረጃ መከላከያ መንገዶች ተብሎ የተቀመጡ ዋና ምሰሶዎች አሉ። ከዚህ ውስጥ አንደኛ የትንኝ ቁጥጥር ስራዎችን በስፋት ማህበረሰቡን ባሳተፈ መልኩ እየሰራን ነው የቆየ ነው። ከዚህ ውስጥም ውሃ ቆሮ ለትንኝ መራቢያ ምቹ የሆኑ ቦታዎችን የማፋሰስ ማዳፈን በዞትር ሮብን ለወባ በሚል ዘመቻ ጭምር ማህበረሰቡን ባሳተፈ መልኩ በከተማው በገጠር ስናዳፍን ነው ቆየ ነው። ህብረተሰቡ የበሽታውን ስርጭት ለመቀነስ በሚደረገው ጥረት የድርሻውን እንዲወጣም አስገንዝበዋል። የወባ አጎበርን ለታለመለት ዓላማ ብቻ በማዋል የራሱንና የሌሎችን እንዲጠብቅ ጥሪ አቅርበዋል። መጀመሪያ ይህን በሽታ መከላከል እንደ ግለሰብ ከራሴ ነው የሚጀምረው። ማህበረሰቡ ራሱን ከበሽታው እንዲከላከል
በጤና ባለሙያ የሚሰጡ ግንዛቤ ማስጨበጫዎችን መቀበል፣ መተግበር እየወሰዱ ያሉትን አልጋ አጎበር ለታለመለት ዓላማ ብቻ ማዋል፣ በአግባቡ ሰቅሎ መጠቀም የመጀመሪያው መልእክት ነው ብዬ አስባለሁ። ከዛ ውጪ በማህበረሰብ ንቅናቄ የሚሰሩ የትንኝ መራቢያ ቦታዎችን ንቅናቄ በሚደረግበት ሰዓት በንቃት በመሳተፍ በማፋሰስ በማዳፈን ምንጩን በማድረግ ምክንያቱም ታሞ ከመታከም ይልቅ አስቀድሞ መከላከል ነው የመንግስታችንም ትኩረት አቅጣጫና አለፍ ስል ነው አክሞ ማዳንን የምንመክረው። ስለዚህ መጀመሪያ ታመን ገንዘብ ከምናወጣ ጤንነት ከምናጣ የሚሰጡ የግንዛቤ ትምህርቶችን በመቀበል በአግባቡ ተግባራዊ ብናደርግ በእርግጠኝነት ታመን ለመታከም የምንበቀበት አግባብ አይኖርም። የወባ በሽታን ለመከላከልና ለመቆጣጠር የተጀመሩ ስራዎችን ተጠናክሮ እንደሚቀጥሉም በመጠቆም አባላቱ በተሰማራበት የስራ መስክ ውጤታማ ተግባራትን በመፈጸም የፓርቲውን ድርብ ተልእኮችን ከወትሮ በተለየ መልኩ ለማሳካት መትጋት እንዳለበት ተገለጸም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአስተዳደር ዘርፍ የብልጽግና ህብረት የ2018 አንደኛ ሩብ ዓመት እቅድ አፈጻጸም የአባላት ኮንፈረንስ ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ ታቀርበዋለች። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአስተዳደር ዘርፍ የብልጽግና ፓርቲ የ2018 አንደኛ ሩብ ዓመት እቅድ አፈጻጸም የአባላት ኮንፈረንስ የተካሄደ ሲሆን የህብረቱ ሰብሳቢ አቶ ሳምሶን መለሰ እንደገለጹት የህብረቱ አባላት ፓርቲው የገነባቸውን ተልዕኮችን ከግብ ለማድረስ እያደረገ ያለው የተቀናጀ ጥረት አበረታች ለውጦችን ማስመዝገብ ተችሏል ሲሉ ተናግረዋል። 2018 ዓመተ ምህረት የህብረቱ አባላቱን የኢትዮጵያን የማንሰራራት ዘመን ለማጽናት በፓርቲው የአሰራር ስርዓት መሰረት ብርቱ ውይይት በማካሄድ ተጨባጭ ለውጦችን እያስመዘገበ ይገኛል ብለዋል። ቀደም ሲል የአመራርና የአባላት ግምገማና ምዘና መድረክ የፓርቲና የመንግስትን ተልዕኮን በብቃት ለመፈጸም የሚያስችል የህዝቡን ተጠቃሚነት ለማረጋገጥ አቅም የሚፈጥር እንደሆነ የገለጹት አቶ ሳምሶን ለዚሁ ስኬትም በህብረቱ የሚደረጉ ውይይቶች ሚናቸው ከፍተኛ እንደነበር ጠቁመዋል። በህብረቱ እስካሁን የተገኙ ውጤቶችና ስኬቶችን እንደ መስፈንጠሪያ አቅም በመጠቀም የፓርቲውን ድርብ ተልዕኮችን በላቀ ብቃት ለማሳካት ከምንጊዜም በላይ ርብርብ ማድረግ ይጠበቃል ሲሉ አቶ ሳምሶን አስገንዝበዋል። በአመለካከት በአስተሳሰብና በስነ ምግባር አርአያነት እሳቤን የተላበሰ አባላትን ቁጥር ማሳደግ ይገባል ብለዋል። አባላቱ የድህረ እውነት ዘመንን በውል በመገንዘብ የሚነሱ አሉባልታዎችና ሀሰተኛ መረጃዎችን በተደራጀ መልኩ መመከት እንዳለበትም ገልጸዋል። በቢጣ ወረዳ የመልካ ኢትዮጵያ ማያ ፕሮግራም ከባንክ ጋር በመቀናጀት ከ11 ሚሊዮን ብር በላይ ብድር በማመቻቸት 180 ወጣቶችን ወደ ስራ ማስገባቱን ገለጸም። በቢጣ ወረዳ የመልካ ኢትዮጵያ ማያ ፕሮግራም ስትሪንግ ኮሚቴ የፕሮግራሙ የእስካሁን አፈጻጸም ላይ ውይይት አድርጓል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው፣ እንደሚከተለው ይቀርባል። የመልካ ኢትዮጵያ ማያ ፕሮግራም አስተባባሪ አቶ አበጀ ገብረ ኢየሱስ እንደገለጹት ፕሮግራሙ በመጀመሪያው ዓመት ለ812 ወጣቶች ስልጠና መስጠቱን ጠቅሰዋል። ከነዚህ ውስጥ ለ180ዎቹ ወጣቶች 11 ሚሊዮን 96197 ብር ብድር በማመቻቸት ወደ ስራ እንዲገቡ መደረጉን ገልጸዋል። 169ዎቹ ሴቶች መሆናቸውንም አክለው ገልጸዋል። ወጣቶቹም በተመቻቸላቸው ብድር 489 የሽግግር ቀፎዎችን፣ 3420 የእንቁላል ዶሮዎችን፣ 478 በጎችን እንዲሁም 46 ፍየሎችን ገዝተው ወደ ስራ በመግባት ውጤታማ የሆኑ እንደሚገኙ አስተባባሪው ጠቅሰዋል። አቶ አበጃ አክለው ቀድሞ በፕሮግራሙ በታቀፉ ቀበሌዎች ላይ 7 ቀበሌዎችን በማከል ለ3982 ወጣቶች የንግድ ስራ ፈጠራ ላይ ስልጠና በመስጠት ወደ ስራ ለማስገባት ቅድመ ዝግጅት ተደርጓል ብለዋል። የወረዳው ዋና አስተዳዳሪ አቶ ዳግማዊ ማሞ በበኩላቸው የመልካ ኢትዮጵያ ማያ ፕሮግራም በወረዳው በስራ ዕድል ፈጠራ መስክ እያከናወነ የሚገኘው ተግባር የሚደነቅ መሆኑን ጠቅሰዋል። ፕሮግራሙ ከሚያከናውናቸው ተግባራት ጎን ለጎን የተለያዩ መንደሮችን ለአብነትም የዶሮ የእንቁላልና የማር መንደር በመፍጠር ለሌሎች ቀበሌዎች ተሞክሮ መቀመር እንዳለበት ዋና አስተዳዳሪው መልእክት አስተላልፈዋል። የመልካ ኢትዮጵያ ማያ ፕሮግራምን ጨምሮ በወረዳው እየሰሩ የሚገኙ መንግስታዊ ያልሆኑ ድርጅቶች የሚመደቡ በጀቶችን ለታለመለት ዓላማ ብቻ በመዋል ለህብረተሰቡ ተጠቃሚነት ሊሰሩ እንደሚገባ አሳስበዋል። በየአካባቢው የሚገኙ ህዝብን ከህዝብ የሚያስተሳስሩ እሴቶችን ማጠናከር ዘላቂ ሰላምን ለመገንባት በሚደረገው ጥረት የሚያበረክተው አስተዋጽኦ ላቅ ያለ መሆኑ ተጠቆመም። በካፋ ዞን የጎባ ወረዳን የሚያዋስኑ ባለድርሻ አካላትን ያሳተፈ የሰላምና ጸጥታ የምክክር መድረክ በጎባ ወረዳ ዲሺ ተካሂዷል። ዘገባው የባልደረባችን ታምራት ኃይሌ ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል።
በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የጎባ ወረዳ አስተዳዳሪ አቶ ታረቀኝ ታደሰ በወረዳው የሚኖሩ ነባር ብሔረሰቦችና ሌሎች ህዝቦች ተዋደውና ተከባብረው ለዘመናት መኖራቸውን አንስተዋል። ወረዳው የአርብቶ አደሮች አካባቢ በመሆኑ አልፎ አልፎ የሚከሰቱ የስርቆትና የዝርፊያ እንዲሁም የግድያ ወንጀሎችን ለመግታት ካጎራባች ወረዳዎችና ዞኖች ጋር ውጤታማ ምክክር ሲካሄድ መቆየቱን ጠቁመዋል። ወረዳችን በደቡብ በኩል ደቡብ ኦሞ ዞን ሰላማጎ ወረዳ በስተምዕራብ ምዕራብ ኦሞ ዞን ሜኒት ሻሻና ሜኒት ጎልዲያ ወረዳ፣ በስተሰሜን ዴቻ ወረዳ፣ በስተምስራቅ ኮንታ ዞን ኮንታ ኮይሻ ወረዳና ጨታ ወረዳዎች የሚዋሰን ወረዳ ነው። ወረዳው ሰፊ የቆዳ ስፋት ያለው ወረዳ ነው። ሰፊ ቆዳ ስፋት ያለው ወረዳ ከመሆኑ የተነሳ አልፎ አልፎ በሜኒት ሻሻ ሜኒት ጎልዲያ እንዲሁም በሰላማጎ በሱሪ ወረዳ አካባቢ እንዲሁም ከኛ ወረዳ በነዳ ነቡርና ጋራሙጂ ውስጥ የሚንቀሳቀሱ የታጠቁ ኃይሎች አልፎ አልፎ የሚፈጽማቸውን የዘረፋና ክቡር የሆነውን የሰው ሕይወት እንደ ዱር እንስሳ እንደ ቅጠል እያራገፉ የሚኖሩትን ወንጀል ለመቆጣጠር ትንሽ አዳጋች ሲሆን የቆየበት ሁኔታ ነው ያለው። የቆዳ ስፋቱ በአንድ በኩል እንደጸጋ ነው። በሌላ በኩል ደግሞ እነዚህን ወንጀሎች ለመቆጣጠር አካባቢው በረሃማና ለወንጀሎችን ለመቆጣጠር ምቹ ካለመሆኑ ጋር ተያይዞ እስካሁን ሰፊ ችግሮች በእኛ ወረዳም በተለያዩ አጎራባች ወረዳዎችም አደገኛ ችግሮች ሲፈጠሩ የቆዩበት ሁኔታ ነው የነበረው። እንደዚህ አይነት መድረኮች ለዘላቂ ሰላም ግንባታና የህዝቦችን ትስስር በማጠናከሩ ረገድ ጉልህ ድርሻ እንዳላቸውም አስገንዝበዋል። የካፋ ዞን አስተዳደርን ወክለው በመድረኩ የተገኙ የዞን ፋይናንስ መምሪያ ኃላፊ አቶ መቅደስ ማሞ በበኩላቸው ክልሉ ራሱን ችሎ ከተዋቀረ ወዲህ በአካባቢው እየታየ የመጣው የሰላም ሁኔታ ተስፋ ሰጪ መሆኑን ተናግረዋል። ሰላም ለሁሉም ነገር ዋስትና መሆኑን ሁላችንም እንረዳለን። ለዚህ ሰላም መምጣት ደግሞ በጋራ መስራት የሚጠይቅ ነው መሆኑ ከዚህ አንጻር በተለይ በዚህ በምዕራቡ ቀጠና ብዙውን ጊዜ ያው የጸጥታ ችግር ይከሰታል፣ በረጅም ጊዜ ማለት ነው። ይሄ የጸጥታ ችግር ደግሞ በርካታ ሀብት ንብረት እንዲሁም በዜጎች ህይወት ላይ ትልቅ ኪሳራ እያመጣ እንደነበረ ሁላችን እናውቃለን። በተለይ ለከፋ ዞን፣ ለምዕራብ ኦሞ ዞን እና ለኮንታ ዞኖች እጅግ በጣም ፈታኝ ነው የነበረው። የጸጥታ አካላት ሊያስጨራሽ ትግል ነው ሲያደርጉት የነበረው የፖለቲካ አመራር እና በቀድሞ ደቡብ ክልል ውስጥ በነበርን ጊዜ ከፍተኛ ጫና ነው የነበረው። ሰዎቹም ሰላም አገኙ፣ የመንግስት አካላትም ደግሞ ተረጋግተው ስራ መስራት የማይችሉበት ጊዜ ነው የነበረው። ነገር ግን ወደ ክልል ሆነን ከወጣን በኋላ እውነት ለመናገር ትንሽ እፎይታ ያገኘንበት ጊዜ ነው የነበረው። ይሄ በቅርበት መስራት መቻላችን ነው። የተቀናጀ የሰላምና ጸጥታ ግንባታ ስራዎች ተጠናክረው መቀጠል እንዳለባቸው አስገንዝቧል። የካፋ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ክፍሌ ጋነቾ በበኩላቸው መድረኩ በአካባቢው አልፎ አልፎ የሚከሰተውን የጸጥታ ችግር በአግባቡ በመለየት ዘላቂ መፍትሄ ለማበጀት ትልቅ ሚና እንዳለውም ጠቁሟል። የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊና የሰላም ግንባታ ዘርፍ ኃላፊ አቶ ምትኩ ታምሩ ችግሮችን በሰላማዊ መንገድ የመፍታት ባህል እንዲጎለብት ሁሉም ትኩረት ሰጥቶ መስራት እንዳለበት አስገንዝቧል። ከሰላም ግንባታ ጎን ለጎን በአካባቢ የሚታየውን የመሰረተ ልማት ችግሮችን መፍታት ትኩረት እንደሚሰጥበትም አመላክተዋል። በእስካሁኑ የተስተዋሉ ችግሮችን ለመፍታት የተቀመጡ አቅጣጫዎች እንዲሁም የባለድርሻ አካላት ሚናን የሚጠቁም ሰነድ ውይይት ተካሂዶበታል። የመድረኩ ተሳታፊ ባለድርሻ አካላትም በአካባቢው አልፎ አልፎ የሚከሰቱ የስርቆትና የዝርፊያ ወንጀሎች የጸጥታ ችግሮችን ከማስከተል ባለፈ ህብረተሰቡ ከልማት ስራዎች እንዲስተጓጎል እያደረጉ መሆናቸውንም ጠቁመዋል። በምክክሩ የተቀመጡ አቅጣጫዎች ችግሮችን ለመፍታት እንደሚያግዙ ገልጸው በአካባቢው ዘላቂ ሰላምን ለማስፈን በሚደረገው ጥረት የድርሻቸውን እንደሚወጡም አረጋግጠዋል። ትኩረት የሚሹ ጉዳዮች በመድረኩ ተነስተው ምላሽና ማብራሪያ የተሰጠ ሲሆን የተገኘውን ሰላም ዘላቂ ለማድረግ የተቀናጀ እንቅስቃሴ መጠናከር እንዳለበት ተጠቁሟል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም ሙሉ አብሬያችሁ ቆይታ እናደረኩ። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።